ዛሬ የምንገኘው በመዲናችን አዲስ አበባ 4 ኪሎ አካባቢ የሚገኘው ለሀገራችን ነጻነት ሲታገሉ ለተሰዉ አርበኞች መካነ መቃብር እንዲሆን ታስቦ የተሰራውና ኋላም በካቶሊካውያን ሊወሰድ የነበረው መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ነው። በዛሬው ቪዲዮ ስለ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ታሪካዊ መሰራረትና እንዲሁም አሁን ላይ በምን አይነት ሁኔታ እንደሚገኝ እንመለከታለን። ወደ ቪዲዮ ኃይለ እግዚአብሔር ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ የሚገኘው መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ነው። በዛሬው ቪዲዮ ስለ ቅድስት ሥላሴ ቤተክርስቲያን አሁን ላይ ያለበትን ሁኔታና ስለ ታሪኩ አብረን እናያለን ማለት ነው። ተከታተሉ። ይህ ቤተክርስቲያን ቅድስት ሥላሴ የሚለውን ስያሜ ከማግኘቱ በፊት መካነ ሥላሴ በመባል ነበር በመጀመሪያ የሚታወቀው። በኢትዮጵያ ባህልና ስርዓት መሰረት አብዛኞቹ ነገስታት በሚነግሱበት ጊዜ የቅድስት ሥላሴ ቤተክርስቲያን እንደሚያሰሩ እናውቃለን። አጼ ምኒልክም ንጉሠ ነገስት እንደተባሉ በአዲስ አበባ የሚገኘውን መካነ ሥላሴ ቤተክርስቲያንን አንጸዋል። ቀዳማዊ ኃይለ ሥላሴ እንዲሁም ንጉሠ ነገስት በተባሉ በመጀመሪያው ዓመት አሁን የምናየውን ቅድስት ሥላሴ ቤተክርስቲያንን አሳንጸዋል። ይህ ሥላሴ ታቦት የመጣው በግራኝ ከፈረሰው ከወሎ መካነ ሥላሴ ቤተክርስቲያን ነው። ከዚያ ተወስዶ ወደ አዲስ አበባ እንደመጣ ታሪክ ይናገራል። ከዛም በኋላ አጼ ምኒልክ ወደ አዲስ አበባ 4 ኪሎ እንዳመጡት ይነገራል። በልዩ መልክ ከተሰራ በኋላ በሮችን ማስገባት ሲቀረው ፋሺስት ጣሊያን በ1928 ዓመተ ምህረት ማለት ነው ኢትዮጵያን ተወራለች። ከዛም በኋላ ከ1929 ዓመተ ምህረት እስከ 1933 ዓመተ ምህረት በኢትዮጵያ እንደቆየች እናውቃለን። በዛም ጊዜ ይህ ቤተክርስቲያን ቆሞ ነበር ማለት ነው። ህንጻው እየተሰራ አልነበረም ማለት ነው። ጣሊያን ሀሳቡ የነበረ የኢትዮጵያን ሙሉ ክብር መድፈን ነበርና የካቶሊኮች ካቴድራል እንዲሆን አስበው ነበረ። ከዛም በኋላ ሙሉ ለሙሉ አጠፉት እንዳይባል ወይም ደግሞ በግፍ ወስደው የራሳቸው አደረጉት እንዳይባል በዛን ጊዜ አስተዳደር ወደ ነበሩት ሰዎች በመሄድ የቦታውን ዋጋ ከፍለው ቦታውን መውሰድ እንደሚፈልጉ ይነግሯቸዋል ማለት ነው። በዛን ጊዜ አስተዳደር የነበሩት ሰዎችም ቦታውን እንደማይሰጧቸው ይነግሯቸዋል ማለት ነው። ከዛም በኋላ በ1933 ዓመተ ምህረት በተገኘው ድል መሰረት የቤተ ክርስቲያኑ ነገር መታነጽ ይቀጥላል። ከዛም ነው መንበረ ጸባዖት ተብሎ በቅድስት ሥላሴ ስም ተመስርቶ አሁን ያለበትን ሁኔታ ይዞ ከዛም በኋላ በጦርነት ለቆዩት 5 ዓመት ውስጥ ነፍሳቸውን ላጡ ለሀገራቸው ለተሰዉ ሰማዕታት ይሄ ቦታ ለመቀበሪያነት እንዲውል ተደረገ ማለት ነው። በዚህ ዓመት ደግሞ በ1933 ዓመተ ምህረት ማለት ነው በተለያዩ ቦታ ወድቀው የነበሩ በጦርነት ጊዜ የተሰዉ ሰዎችን ሰብስበው ሰልፍ ተደርጎ ጸሎት ተደርጎ እንዲቀበሩ ተደርጎ ይህ ህንጻው በ1936 ዓመተ ምህረት ሲሆን እንደገና ምዕመኑ የበዛ በመሆኑና ቦታ በማነሱ እንደገና በ1939 ዓመተ ምህረት እንዲቀጥል ተደርጎ ተሰርቷል ማለት ነው። ከዛም በኋላ እንደዚያው በቂ አልነበረም ማለት ነው። በተጨማሪ በ1960 ዓመተ ምህረት ድጋሚ ተመስርቷል ማለት ነው። በ1960 ዓመተ ምህረት ድጋሚ ሲሰራ ጥር 7 ቀን ቅዳሴ ቤቱ ከበረ። ጣሪያ 2 ጊዜ ተቀይሯል። የውስጡ ግድግዳ ደግሞ 1 ጊዜ ቀለሙ ታድሷል ማለት ነው። የዚህ ህንጻ ቤተ ክርስቲያን ወለል ስፋቱ ከደቡብ እስከ ሰሜን ደግሞ 27 ሜትር ነው። አሁን ደግሞ ከታሪኩ በተጨማሪ ዞር እያልን አሁን ላይ ምን አይነት ነገሮች እንዳሉ እንመለከታለን ማለት ነው። ስለ ህንጻው እንመለከታለን። አሁን ከዚህ ፊት ለፊት ላይ የአብነት ትምህርት ቤቱ ይገኛል። እሱ ላሳይ። ቤተክርስቲያኑ እንደምንመለከተው የተለያዩ ቅዱሳን ተቀርጸው ይገኛሉ ማለት ነው። ህይወት በጣም ነው የሚያምረው። እዚህ ጋር አቡነ ሚካኤል ጳጳስ ዘጎንደር
እዚህ ጋር ደግሞ የምንመለከተው ብፁዕ አቡነ መልከ ጼዴቅ ቀዳማዊ ጋር ታሪካቸው ተጽፏል ማለት ነው። እዚህ ጋር ደግሞ ብፁዕ ቅዱስ አቡነ ጳውሎስ አሉ። እዚህ ጋር ደግሞ ብፁዕ ቅዱስ አቡነ መርቆሪዎስ አሉ። ከእሳቸው ጎን ደግሞ ሳልሳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት በ1968 ዓመተ ምህረት እስከ 19 ከዚህ በመቀጠል ደግሞ ወደ ጀርባ ያለውን ሄደን እንመለከታለን ማለት ነው። አሁን እዚህ ቅድስት ሥላሴ ቤተክርስቲያን ስመጣ ሁለተኛ ጊዜ ነው። ከዚህ በፊት የመጣሁት ለፋሲካ አርብ ቀን ነው። አሁን ወደ ጀርባ ወዳለው ቦታ እየሄድኩ ነው። እንደምናየው እዚህ ጋር የተለያዩ መላእክት ተቀርጸው ይገኛሉ ማለት ነው። ወደ መስኮቱ ጋር ጠጋ ብዬ ላሳያችሁ። ትንሽ ስዕሎች አሉ። አሁን ዝናብ እየመጣ ነው። ቶሎ ብዬ ግቢውን ላሳያችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ የዩቲዩብ ቻናሉ ቤተሰብ ሁኑ። በዚህ ቻናል የተለያዩ ቤተክርስቲያኖችን ታሪክ በቦታው እየሄድን እየጎበኘን እናያለን ማለት ነው። ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ ሁኑ። እዚህ ጋር የተለያዩ ጳጳሳት የመቃብር ስፍራዎች አሉ። የብፁዕ አቡነ ማትያስ፣ የብፁዕ አቡነ ገብርኤል፣ የብፁዕ አቡነ ጢሞቴዎስ መቃብር ስፍራዎች አሉ ማለት ነው። የተለያዩ ጳጳሳት የመቃብር ስፍራ እዚህ ጋር እናገኛለን። ከዚህ ቪዲዮ በመቀጠል ደግሞ የምን ቤተክርስቲያን ታሪክ እንዲሰራላችሁና ደግሞ የምን ቤተክርስቲያን እንደዚህ ማየት እንደምትፈልጉ ኮሜንት ላይ አስቀምጡልን፣ እንመጣለን ማለት ነው። መቅደሱ 3 መንበሮች ሲኖሩ መካከለኛው በቅድስት ሥላሴ ተሰይሟል። መንበሩ ከወርቅ፣ ከብር፣ ከዝሆን ጥርስ፣ ከወይራ እንጨት የተሰራ ነው። ስዕላቱም በአገኘው እንግዳ፣ በአቶ እማእል አፍሩይ፣ በአቶ ፈለገ ሰላምና በአቶ መዝሙር ዘዳዊት የተሳሉ ናቸው። በአሁኑ ትውልድም ህንጻ ቤተክርስቲያኑ በሰፊው እድሳት ታድሶ በጥር 6 በ2017 ዓ.ም በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት እና በተለያዩ ብፁዓን ተመርቋል። አሁን ቤተክርስቲያኑን እየዞርኩ ነው። ዝናብ እየመጣ ነው። አንድ ዙር ነው የሚቀረን። ይሄንን ዙርን እንወጣለን ማለት ነው። እስከዛ በደንብ እያረጋችሁ እና ቀጣይ ደግሞ የት ቤተክርስቲያን ማየት እንደምትፈልጉ ምን ማስተካከል ያለብኝ ነገር እንዳለ አስተያየት ስጡ እና አስተካክላለሁ ማለት ነው። መጨመር ያለብኝ መቀነስ ያለብኝ ነገር ካለ ኮሜንት ላይ ጻፉልኝ እና አስተካክላለሁ። በተጨማሪም ደግሞ ምን ቤተክርስቲያን ማየት እንደምትፈልጉ ጻፉልኝ እና ታሪኮቹን ማወቅ የምትፈልጉት ቤተክርስቲያን ካለ ኮሜንት ላይ አስቀምጡልኝ። እኔ ደግሞ ሄጄ እሰራለሁ ማለት ነው። አሁን ወደ ፊት እየደረስኩኝ ነው ሲመስለኝ። አሁን 3ኛ እየዞርኩት ነው ያለሁት። ይሄን ዙር ስጨርስ እንወጣለን ማለት ነው። እዚህ ጋር እንደምታየኝ የተለያዩ መላእክት አሉ እና የተጻፉ ነገሮች አሉ እላያቸው ላይ ያሉት ማለት ነው። ታያችሁ
አሁን ወደ ፊት ለፊት እየሄድኩ ነው። ልወጣ ነው። ዝናብ እየመጣ ነው። ሰማዩ ጥቁር ብሏል። የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቀጣይ ደግሞ በሌላ ቪዲዮ በሌላ ቤተክርስቲያን በታሪክ እንደዚህ እያየንና እየጎበኘን እንመለከታለን ማለት ነው። ሰላም ሁኑ።